በስተመጨረሻም እንግዲህ ቤዛ ውርደቷ ተጋለጠላት ማለት ነው። አያችሁ፣ እሷ ግን በእነሱ ሀብታም ልትሆን ነበረ። አቤቱ ፈጣሪ፣ ያልሆነችውን ነገር ሆኛለሁ ብላ ወንድሜ እስር ቤት ነው፣ እናቴም ባራጣ ተበዳሪዎች ተበድራ ቤታችን ተይዞብናል ብላ ባርኮቴን እንግዲህ ስትጠባው ከርማለች። ነገር ግን ሊልዬ ጀግናዋ ማለት ነው ባለፈው ክፍል እንዳያችሁት አንቺም ኤላን ተጠቀሚበትና ዞር በይ፣ ብልጥ ከሆንሽ አብረን እንስራ። አንቺ ኤላ ከአንቺ የተሻለች ሴት ሲያገኝ ጥሎሽ እንደሚሄድ እንዳዘነጊሽ፣ ስለዚህ ባለሽ አጋጣሚ ኤላን ተጠቀሚበት አለቻት። እኔ የገንዘብ ሰው አይደለውም፣ ደግሞም የሰው ገንዘብ የሰው ነው፣ የራስሽንም ጭምር ነው የይዘው የሚጠፋው። ስለዚህ የሰው ነገር አልፈልግም አለቻት ሊሊ። በዚህ ዘመን እንደዛ ብሎ ነገር የለም። ከቻልሽ ብልጥ ሁኝ እሺ። በአጋጣሚ ሀብታም ትሆኝና ከዚህ ሀገር ተመንጥቀሽ ትወጫለሽ። ስለዚህ ኤላን ተጠቀሚበት እና ተስማምተን እኔና አንቺ አብረን እንስራ አለቻት። ሊልዬ በፍጹም ይሄንን የቆሻሻ አስተሳሰብሽን ከውስጥሽ አውጭና ጣዩ አለቻት። አንቺ ደግሞ ለአንቺ ብዬ ነው እንጂ እኔ ቤዛ ምን ይቀንስብኛል ብለሽ ነው አለቻት። አይ አመሰግናለሁ ለምክርሽ። አንቺ ግን ባርኪን ታፈቅሪያለሽ አለቻት። ደግሞ እሱ ምን ማለት ነው? አይ ገብቶሻል አለቻት። ከዛ ያው እንደማታፈቅረው ሊሊ ታውቃለች ከበፊቱ ማለት ነው። እሷ ገንዘብ ፍለጋ እንጂ የባርኪ ፍቅር ይዟት አይደለም ወደ ህይወቱ ተመልሳ የመጣችው። እንግዲህ የዛን ቀን ለአደይ ፍቅሩን ሲገልጽላት ነው እሷ በአጋጣሚ የመጣችው። አደይም የዛን ቀን ፍቅሩን አልተቀበለችውም። በዛ አጋጣሚ እሷ መጣች። የጠፋችበትን ምክንያቷን የውሸት ምክንያት ደረደረችለት። እንዲያምናት አደረገች ቤዛ ማለት ነው። ከዛም ወደ ህይወቱ ተመልሳ መጣች። እናቴ ብር ያስፈልጋታል፣ ወንድሜ እስር ቤት ነው ያለው፣ እሱም እንደዚህ ብር ያስፈልጋታል። አሁን በቀደም ዕለት ሄዶ እንግዲህ ባርኮቴ እዛ ሄዶ የሰጠውን ገንዘብ ደውላ ቶሎ ብለ ፓስፖርትን ጨርሰበት ከሀገር ውጣ፣ ደግሞ ይሄ ሁሉ ገንዘብ ምን ልታደርገው ነው? ወደ እኔ አካውንት ትራንስፈር ታደርግልኝ፣ ስትፈልግ እኔ ልከልሃለሁ፣ ሌላውንም ደግሞ ለማይ ላክላት አለችው። አያችሁ፣ ወንድሟም እስር ቤት አይደለም፣ አውቀው ድራማ ሲሰሩበት ከአራጣ አበዳሪዎቹም ተነጋግራ ነው እሷ ማለት ነው። እና ሊሊ እንግዲህ ይሄ ሁሉ ነገር ስትነግራቸው እንትና ኤላ ሊሊዬ አውቃለሁ ቤዛን እንደማትወጃት፣ ግን ደግሞ በጥላቻ ተገፋፍተሽ ይህንን እንደዚህ ያለ ስሟ ስም ልስጫት አይገባም አላት። ኤላ የእናቴን ቀን ይስጠኝ፣ እኔ አልዋሽም። ምን ሆነክ ነው? ለምንድን ነው የምዋሸው? እሷም እኮ በአንደበቷ ነው እኔን እንደዚህ ያለችኝ። ኤላን ተጠቀሚበትና ዞር በይ ብላኛለች። ስለዚህ ለምን ብዬ ዋሻለሁ? ሊሊዬ የምርሽን ነው አላት ባርኮቴ። ባርኮቴ ለምን ዋሻለሁ? እኔ በአንተ መብት መወሰን አልችልም። ገንዘቡን መስጠትም ያለ መስጠትም ውሳኔው ያንተ ነው። ግን ደግሞ እኔ ልቦናዬ የሚያውቀውን ነገር ልንገራችሁ ብዬ ነው። ግን ከሰጣችኋት ይህን ገንዘብ እንደማይመለስላችሁና እሷ ደግሞ ወደ ህይወት እንደማትመለስ አወቃለችው ባርኮቴ። ሲጀመር ለምንድን ነው ከዛ አመት ሁሉ እዚህ ተመልሳ የመጣችሁ ብላ አታስብም እንዴ? ባርኮት ቤዛ አንተን አታፈቅርህም አለችው። ከዛ እንዲጠራጠር አደረጋት። እሺ በቃ ለምክርሽ አመሰግናለሁ ብሎ እንግዲህ እሳት ለብሶ እሳት ጎርሶ ወደ ቤት ተመልሶ ሄደ ማለት ነው ባርኮቴ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው አልሐምዱሊላህ። ፍቅርም ደግሞ እንግዲህ ዴቭና ባርኮቴን ስታይ ከአደይ ጋር ጥሩ ትመስላለች። እነሱ ዞር ሲሉ ደግሞ እንደ በፊቱ ጭራቅነቷን ትቀጥላለች። አደይ ደግሞ አገሯ ሄዳ ከመጣች በኋላ አራስ ነብር ሆናለች። እውነት ለመናገር አይ አኮራሽኝ። አሁን እንደዚህ ነው እንጂ ጀግንነት እንዴ! ፍቅርማ አሁን ልትጫወትብሽ አይገባም። እኔ የፈራሁት ግን እንደምንም ብላ ከዳይመንድ አባቷን ስልክ ተቀብላ አባቷን ቤት እንዳጠራው ብዬ ነው የፈራሁት። ፍቅር ታደርገዋለች ደግሞ። ግን አደይ ይሄንን ነገር መቼም ዳይመንድ አደይን ሳይጠይቃት ስልኩን አይሰጥም ብዬ አስባለሁ። እንግዲህ ወይዘሮ ፍቅር ተሳካላት ትላንትና። ቤዛ ሁላችንም የማትመቸን ልጅ ናት። እንኳንም ወጣች። ሊዱዬ ብቻ ትኖር እዛ ቤት ውስጥ። ይሄ ቤቱ ድምቀት ናት። እሷ ደስ ትለኛለች፣ ሊዲያ ማለት ነው። እና ምንም በቃ እሷ በራሷ ዓለም የምትዝናና ሰው ናት ሊዱ ማለት ነው። ግን እቺ ፍቅር ፈጣሪ ሆይ ትዕግስት ውስጥ እንግዲህ ዳይመንድ እና ኪንጎ እንዲሁ በቃ አደይን ካላየው እኔ በህልሜ ሁሉ እየመጣችብኝ ተቸግሬያለሁ። ምን ልሁን?
የእሷ ፍቅር ጭራሽ እየጨመረብኝ መጣ አለ። አረ እንደው ተረጋጋ እባክህ ተረጋጋ ቢለውም ዳይመንድ እንዴት ልረጋጋ እኔ ያለሷ እኮ መኖር አልችልም አለ ኪንጎ። ከዛም ቁጭ ብለው እየጠበቋት እያለ እሷ ወደነ ሌላ ቤት እየሄደች እያለ ተገናኙ። አደይ መጣሽ እንዴ? አንቺን እኮ እየጠበኩት ነበር። ለምን ስትለው በቃ ይሄ ልጅ ያለ አንቺ አንድ በዩ አደይ በቃ አደይ 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 ሲተኛም አደይ ሲነሳም አደይ ነው። እባክሽ ወይ ፍቅሩን ተቀበዩ ወይም ደግሞ የሆነ ነገር አድርጊ ዋላት ዳይመንድ። እኔ እዛ ሄደች አብራችሁኝ ስለተጨነቃችሁና ከዛ ጉዳ አውጥታችሁ ስላመጣችሁኝ በዛ አጋጣሚ ተቀይረ ነበረ። አሁን ፍቅር ፍቅር በሚለው እየተጃጃልክ ነው እንዴ ኪንጎ ስትለው እንዴ አደይ አልዋሽሽም፣ አንቺን አለማፍቀር አልችልም። በቃ አፈቅርሻለሁ። ከዛ ሁለተኛ እንደዚህ አይነትን ቃላት ከደገምከው ነግሬሃለሁ ልጁ። ከዛ በጣም ተናደደች እና ወደ ሌላ ቤት ሄደች። እንዴ አደይ ዛሬማ አራስ ነብር ሆናለች አለ ዳይመንድ። ከዛም እንግዲህ እሷ ወደ ሄላ ቤት እየሄደች እያለ ባርኮቴን አገኘችው። ባርኮቴ ስትለው ወይ አደይ ሲላት ምን ነው ባርኮቴ ፊትህ ምንድን ነው ስትለው አደይ ያለና አቀፋት። ከዛም እኮ ተረጋጋ ምን ሆነህ ነው ስትለው አደይ በጣም ከፍቶኛል፣ ሁሉም ነገር አስጠልቶኛል አላት። እኮ ምንድን ነው ንገረኝ ስትለው ቤዛ ናት፣ ስለ ቤዛ ነው ስትመለሽ ነግርሻለሁ አላት። እሷም ወደ ሊሊ ጋር ሄደች፣ እሱም ወደ ቤት ተመልሶ መጣ። እንግዲህ ዳይመንድ እና ኪንጎም ፍቅር ጋር መጥተው ነበረ። ከዛ ፍቅርን ለማስመሰል አንደኛ ናት ቤዛን ምግብ አቅርቢ ቡና አፍሊ ለእንግዳ እያለች እንግዲህ እሷ የቤቱን መቤት ናት አሉ። እንግዲህ እኔ አንቺ ሰራተኛ መስልሻለሁ እንደ ስታየኝ ያለቻት ቤዛ። ከዛም እንግዲህ እኛ ምንም አንፈልግም ቤንችም እኮ ይሄንን ቤት አደይ ናት የምታደምቀው። አደይ ቤት ውስጥ ከሌለች እንግዲህ ይኸው ሴትም የለ በቤቱ አለ ዳይመንድ። አይ እንደው ሰራተኛዋ አለች ብዬ እንጂ እኔማ እኮ ለሙያ አላንስም። አየንሽ እኮ አየንሽ፣ አንቺ ምንም አይነት ሙያ የለሽም ፍቅር፣ እውነቱን ንገረኝ ካልሽ አለ ዳይመንድ። እንደው ዳይመንድ እኮ ሲያስቀኝ የምሬን ነው ብላችሁ ምንም አይነት አይ በቃ ሌላ ቀን አደይ ስትመጣ እዛ። አዎ አደይ እኮ ብትኖር ቤቱ ራሱ ደመቅ ይላል አለ ኪንጎ። አዎ አደይ እኮ እዛ ደርሳ ከመጣች በኋላ ላንተ ያላት ፍቅር እንዳለ ጨምሮባታል አለች። አደን አለ ዳይመንድ። ዳይመንድ እውነት እንዴት እንደሚያስቀኝ አልጠይቁኝና ከዛም እሺ እውነት በቃ በጣም ጨምሮባታል ፍቅሩ። አይ አባቢ ተነስ፣ እቺ ልጅ ትንሽ ቆይታ አንተንም ታፈቅርሃለች አደይ ማለቷ ስለማይቀር ቶሎ እንሂድ ከዚህ ቤት አለ ዳይመንድ እና ኪንጎ ይዞት ወጣ። እንግዲህ ፍቅር ውሸቷ በፈጣሪ አራት ዋሺ ፍቅር፣ የምር ውሸትሽ ደግሞ አንቺ የባሰ ነው ጭራሽ። እንግዲህ ባርኮቴ እሳት ለብሶ እሳት ጎርሶ መጣ። ቤዛ ቤዛ ብሎ ሲጠራ ቤቱ ስንጥቀን ያለው ሊዱና ዴቭ ምንድነው የት ነው ያለችው ሲለው መጣች። አቤት ባርኪ ለሊሊ ምንድነው ያልሻት ደግሞ? ምንድነው ያልኳት? ለምንድነው ወደ ህይወቴ የመጣሽው? ምን ማለት ነው? ፈጣሪ ነው ያገናኘን እኮ እኔና አንተን አለችው። ውሸታም አትዋሺ። ቆይ ምን ብለህ ነው ያቺ የተረገመች አለችው። እኔ አንቺን ማስረዳት አይጠበቅብኝም፣ ያልሽውን ታውቂያለሽ። ቆይ ለምንድን ነው እኔን እያታለልሽ እያደደልሽ ገንዘብ ስትቀበይ ነበረው? ከአራጣ ተበዳሪና ከወንድምሽ ጋር ተመሳጥረሽ ከኔ ላይ ገንዘብ ስትከፍል ይኖርሽው ለምንድን ነው? እሷን አትበናት እኔንም መናት። እሷ እኔና አንተን ለማለያየት ነው እንደዛ ያደረገችው አለችው። ውሸታ ምን በጥፊ ድርግም መደረገባት። ከዛም አሁን አይኔ እያየ ከዚህ ቤት ውጪልኝ አላት። እንዴ ባርኪ የት ሄዳለሁ? ደሞስ አንተና ኤላ ለእናቴ ቃል የገባችሁልኝ ሳሰጡኝ ወዴት ነው የሚሄደው አለች አይደል? ይሄ ሁሉ ከሰማ በኋላ ለአንቺ 10 ሳንቲም ልትሽ መስሎኛል። ውጪልኝ አላት። አንቺ እና ባርኪ ባዶ እጄን ልሄድ ነው እንዴ አለችው። አንቺ ውሸታ ከኔ ምን ብለሽ ነው ገንዘብ የተቀበልሽው አላት ዴቭ። ካንተም ተቀበለች እንዴ ዴቭ ይለዋል። አዎ ባርኪ ተቀበላኛለች እናቴ ታማብኛለች ብላ። እንደው ነው ይሄ ሁሉ ቢቀርብሽስ በርብረሽ ያመጣሽው ገንዘብ ምን ያደርግልሻል? የምር ለዛሬ ልትደሰችበት ትችያለሽ። ህይወትሽን እስከ ማሳጣት ደረጃም ይደርሳል። የሰው ገንዘብ ነው፣ የሰው ሀቅ ነው። ምክንያቱም ያለፋሽበት ነገር እንዴት የራስሽ ለማድረግ ትሞክሪያለሽ? በፈጣሪ ለጊዜው መደሰቻ አዎ ይሆናል ገንዘብ አይደለም። ግን ደግሞ ነገ ተነገ ወዲያ እያደር ያ ገንዘብ እኮ ያልቃል። ግን የሰው ልጅን ነው እንጂ ገንዘብ ምንም አይደለም። ባርኪ ያንን ገንዘብ ይተካዋል ሰርቶም ቢሆን። አንቺ ግን የዘላለም የአይምሮ በሽተኛ ሆነሽ ነው የምትኖሪው በእውነት። ለማንኛውም ከድራማ ውልቅ ብለሽ ስለወጣሽ ተመልሰሽ ካልመጣሽ ጥሩ ነው።
ደስ ብሎናል። እንግዲህ ፍቅርም ይችን አጋጣሚ ትጠብቅ ነበረ። ሻንጣዋን ከሊዱ ጋራ ጠቅልላ ሳሎን አምጥተው ጣሉላት። እንግዲህ ባርኪም አሽቀንጥሮ ጣላት ወደ ውጪ። የት እንደምትሄድ እንግዲህ አላውቅም። እየተመናቀረች ሄዳለች። መቼም ኤላ ቤት ነው የምትሄደው። እዛ ከሄደች ኤላም ቤት ውስጥ የለም። ሊሊን ጉሮሯን እንዳታንቃት ብዬ ፈራው።